በእንግሊዘኛ የምርህን ነው ስትሉኝ የምርህን ነው for real ብላችሁ ብቻ መጠየቅ ነው። ኦኬ for real የምርህን ነው። ቀጥላችሁ ደግሞ የምሬን ነው ስትሉ ዜማውን ብቻ ነው የምትቀይሩት። ኦኬ for real የምሬን ነው for real። እሺ እውነቱን አውራ ስትሉኝስ እውነቱን አውራ be real። ኦኬ ዛሬ የምናያት ቺን ቃል ናት። be real እውነቱን አውራ be real። ቀጥላችሁ ደግሞ ትክክለኛ ነው ወይም እውነት ነው ስትሉኝ it's real ትክክለኛ ነው። ቀጥላችሁ ደግሞ እውነት ለመናገር ስትሉ real talk እውነት ለመናገር። ለምሳሌ እውነት ለመናገር ጥሩ ሰው ነህ ስትሉ real talk you're a good person ኦኬ አንድ ምላችሁ ነገር አለ። እንደዚህ አይነት ትምህርቶችን በፒዲኤፍ መልክ በነፃ ማውረድ ከፈለጋችሁ ከቲክቶክ በፊት ምን ታደርጉልኛላችሁ መሰላችሁ? ኮመንት ላይ ግቡና ፒዲኤፍ ብላችሁ ጻፉልኝ፣ እኔ አየዋለሁ። ቀጥላችሁ ዝች ላይ ቴሌግራም ላይ ቼክ ታደርጉኛላችሁ ማለት ነው። እዚህ ቻናል ላይ ሁሉም አለ።